እርግጠኛ ነኝ በምን ይገናኛል ይሄ ሁሉ እያላችሁኝ ነው። ዛሬ አንድ ሌሰን አስተምራችኋለሁ። ሁላችሁም ቲክቶክ ቪዲዮ ቫይራል አይወጣም እያለኝ ነው። ሼር ኮፒ ሊንክ አድርጉት። በተለይ ወንዶች ሼር ኮፒ ሊንክ አድርጉት፣ ሴቶች ደግሞ ራሳችሁን ቼክ አድርጉበት። ወደ ጉዳያችን። እቺ ቃል ምን ትላለች? ሚሳንድሪ። ሚሳንድሪ ማለት ወንዶችን ጄነራላይዝ ማድረግ፣ ሁሉም ወንድ መጥፎ ነው ብሎ ማሰብ፣ ወንዶችን መጨቆን፣ ወንዶችን ሜንታሊ ስቴብል እንዳይሆኑ ማድረግ፣ ይሄ ሁሉ የወንድ ጥላቻ ማለት ነውና እንዴት ነው እኛም በተለይ ኢትዮጵያ ውስጥ እኛ ወንዶች ራሱ የዚህ ነገር በጣም ተሳታፊ ነን። እንዴት ሚለውን ላሳያችሁ። እንዴት ነው ወንዶች የምንጨቁ ነው ሚለውን ላሳያችሁ። ይቺ ልጅ ታቋታላችሁ። የ6 ወር ትዳር ነበራት፣ ፈታች። እዚህ ቲክቶክ ላይ ፓርት 1 ፓርት 2 እያለች ስታቀርብ ሁላችንም ማስረጃዎቿን ሳናይ ሰውየውን ብሌም አድርገን እሷን ወደ 270 ሺህ ምናምን ፎሎወር ሰጠናት። ቢዝነስ ጀመረች ምናምን። ጥሩ ነው የተጎዳ ሰው ማገዝ፣ ግን ማስረጃዎችን አላየንም። ወደ ሌላው ጉዳይ እንሂድ። በአንጻሩ ደግሞ ይህን ሰውዬ ማንም አያስታውሰውማ። አታስታውሱትም? ይሄ ምስኪን ሰውዬ ከስራ ሲመለስ የገዛ ሚስቱ ቤት ውስጥ ከሌላ ወንድ ጋር ግንኙነት ሲያደርጉ አልቅሶ ቸሩ የለህም ብሎ ማስረጃ ምናምን አቅርቦ ሁላችንም ቀለድንበት። ጸጋ ተልከሰከሰች እያልን አሹፍን። አንድ ሰው ይሄን ሰውዬ ሊረዳው የቀረበ ሰው የለም። ሴቶችን እንዴት ትሪት እንደምናረግና ወንዶችን እንዴት ሶሻል ሚዲያ ላይ ትሪት እንደምናረግ አያችኋ። ወደ ሌላው ኤግዛምፕል እንሂድ። እነዚህ ሁለት ልጆች ዛት ኦቨር ድራማቲክ ጋይ ብለው ሲያሾፉ ማን ላይ እያሾፉ እንደሆነ በኋላ አሳያችኋለሁ። ግን ኤቭሪዋን ሙድ መያዝ ጀመረ። ኤቭሪዋን ማላቀጥ ጀመረ። ልጁ መስማት ለተሳናቸው ሰዎች መልእክት ነው የሚያስተላልፍ። እነሱ ግን እንደዚህ አይነት ቪዲዮ ሲሰሩ ማንም ሰው ምንም አልተናገራቸውም። ማንም ሊተችም አልመጣም። እሺ የእነሱስ የተጋነነ የሴክስ እንቅስቃሴ የለውም። ይቺ ልጅ ግን ሁሌ ኮንቴንቶቿን አይታችሁ ከሆነ በጣም ሴክሹዋል እንቅስቃሴ ያለበት፣ ሁሌ መታቂጧን ነው የምታፈነድደው፣ ሁሌ ነው የምትደንሰው። እንደዚህ አይነት ዝሙታዊ ጭፈራ ግን ማንም ሰው የሚተቻት የለም። ሁሉም ሰው ምክንያቱም ውስጣችን እልል ያለ የሴክስ ፍቅር ስላለን ቂጧን ስታወዛወዝ አይተን ደስ ይለናል። አት ዘ ሴም ታይም ደግሞ መስማት የተሳናቸው ሰዎችን በሙዚቃ የሚያስረዳ ወንድ ግን ትችት ይቀርብበታል። በምስል የሚያስረዳ ወንድ ይሰደባል። እና የዛ ቡሊ ከሚያደርጉ ሴቶች ጎን ሆነን እኛ ወንዶችም እናግዛቸዋለን። ስታስቡት አሁን አንድ ወንድ መቶ ራቁቱን ቢጨፍር ስንት ሴቶች ቡሊ እንደሚያደርጉት አታውቁም? ሴቷ ግን እንደዛ ስትጨፍር ከባህላችን ውጪ ሲሆን ዝም እንላለን። ወንዱ በባህላዊ መንገድ ሲሰራ ግን እንሰድበዋለን። ይሄ ነው ሚሳንድሪ። ወደ ሌላው ርዕስ እንሂድ። ሳምሶን ቤቢ ልጆቹን ለመጠየቅ ቤቱ ሲሄድ እነዛ ህፃናት ልጆቹ የተናገሩት ነገር ልብ የሚሰብር ነገር ቪዲዮ ተለቆ አይታችሁታል። በጣም ነበር ያዘንኩት። ግን ኤቭሪዋን ኮሜንት ላይ ሴቱም ወንዱም ደግ አደረጉ፣ ለምን እንደዚህ ሆነ እንዲሆነ እያለ እሱ ላይ ነበር ጀስት ያደርግ የነበረው። ከዛ እሱ ሚዲያ ላይ ወጥቶ ሲበቃኝ ይበቃኛል ብሎ ደግሞ ሰይፉ ላይ ደግሞ ሲያቀርብ አሁንም ኤቭሪዋን እሱ ላይ ነው ሲናገር የነበረው። ሴቷን ደግፈው ማለት ነው። ጄነራላይዝ አድርገን ወንዶች ሁሉም ባሎች ክፉ ናቸው ብለን እሱ ላይ ስንፈርድበት ነበረ። ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልባሉ አይምሰልህ። ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር በነገራችን ላይ እኛ ሳምሶን ቤቢን አጣጣል ነው እንጂ የልጅነታችን አርቲስት ነው። ብዙ ነገር የሚገባው አርቲስት ነው። በኖርማል ላይፉ ብስጭት ብሎ ሚዲያ ላይ ወጥቶ እንደዚህ ተማሩ እስኪያወራረስ ልጆቹ እስኪንቁ ድረስ እዛ ደረጃ ወስደነው መልሰን ብለ የምናደርገው እሱ ነው። አሁን ሙባረክ ከሌላ ሴት ጋር የተዝናና ነው። በቃ ሌላ ፍቅረኛ ያዛ ሴቷ እንደዛ ያኔ ቀድማ ሙቭ ስታረግ ኤቭሪዋን ጎገርል ስሌይ ኩዊን ክለብ ምናምን ሄዳ ስጨፍር ሚስቱ ሁሉም ሴቶች ሲያበረታቷት ነበረ። አሁን ግን እሱ ሙቭ ሲያደርግ ደግሞ ሁሉም ሴቶች ይሰድቡታል። ለሱ ጠበቃ የሆነለት የለም። አብረን ከነሱ ጋር እሱን ወደ ጥግ ወስደን እያሰቃየ ነው ነበረ። አሁን ደግሞ ሙቭ ሲያደርግ አብረን ሆነን እንሰድበዋለን። ለሴቶቹ የሚሰጠው መብትና ለሴቶቹ የሚሰጠው ሙግቻ ለምን ለወንዱ አይቀርብም? እስቲ ሴቷን ምን እንደሚሏት ሄደን ሴቶቹ እንየው። ይሄ ዳግማዊት በቅርብ የፖስተችው ቪዲዮ ላይ ያሉ ኮሜንቶች ናቸው።
የሀገር ኮሜንቶች አሉ፣ ሄዳችሁ ማንበብ ትችላላችሁ። ያ ምድጃ አፍቀረሽበት እንኳን ከጨለማ ወደ ብርሃኑ አመጣሽ ዳግዬ፣ ልጅነት ሲመለስ ውበትም ሲፈካ ዳግዬ ነሽ ለካ። ኤቭሪዋን ማንቆለጳጰስና ሳምሶንን መሳደብ ነው የያዙት። ወንዱን ቡሊ እናደርገዋለን በማያገባ ላይፍ። ሁለቱ ተፋቱ፣ መብታቸው ነው። እሱ በደል ደረሰብኝ ሲል ድምፁን ውጠ ነው። እሷ ጋር ግን በጣም የሀገር ኮሜንቶች አሉ የሚያስጠሉ። ይሄ ነው ሚሳንድሪ ማለት። እኛ ወንዶች ነን ጥፋተኞች። ወንድ ልጅ ወጥቶ ስለ ችግሩ ሲያወራ ወንድ ልጅ አያወራም፣ አይናገርም፣ ዋጥ ነው የሚያደርገው። እንዲህ የተባለ የሌላ ሰው አጀንዳ ማስፈጸሚያ ሆነናል። እንደዚህ የተባለ ወንድ ጠል ማህበረሰብ እየፈጠርን ነው። ወንድ ልጅ ሰርቶ ለፍቶ ጥሮ ግሮ አምጥቶ የሚሰደበውም ወንድ ነው። በትንሽ ባለጌ ወንዶች፣ በትንሽ ደፋሮች ወንዶች የተነሳ አጠቃላይ ወንድ ባለጌ ይባላል። ባይዘዊ ወንዶች ይሄ ስቃይ አይገባችሁም። እንደኛ ለወንድ ካልቆማችሁ። እኔ ለወንድ በመቆሜ ደፋሪ ተብያለሁ። ያልከፈትኩት የቴሌግራም ቻናል ከፈተና የሴቶች ራቁት ፎቶ አስተላልፈ ተብዬ በጣም እስካሁን ድረስ ሴቶች ይወቅሱኛል፣ ይሳደባል እባላለሁ። እኔ የምሳደብበትን አንድ ቪዲዮ አምጡልኝ። የለም ለወንድ ስለቆሙ ወንድ ልጅ ስሜቱን መናገር የለበትም የሚለውን ነገር ካንስል ለማድረግ ስለተጣጣርን እናስቡበት። የዚህ ችግር ሴቶችም ሳታውቁ ከሆነ እዚህ ችግር ውስጥ ወንድ የመጥላት ሱስ ውስጥ የገባችሁ ተላቀቁ። ወንዶችም ደግሞ አግዙን። ወንድ ጠል ማህበረሰብን እናውግዝ። ቪዲዮን ሼር፣ ኮፒ ሊንክ አድርጋችሁ ለብዙ ሰው አድርሱት። ቲክቶክ ቫይራል አይወጣም ብሎኛል። ለሴቶች የሚሰጣቸው የመብት በቃ ልቅቅ ያለ ሙልቅቅ ያለ እንትን ወንዱ ጋር ለምንድን ነው የማይሰራው? ወንዱን ለምን ቡሊ እናደርገዋለን? ወንዱን ሁሌ ለምን ወደ ሌላ ነገር እንወስደዋለን? ሁሌ ወንድ ልጅ ለምን ጥፋተኛ ይባላል? አግዙን። ከዚህ ከጥላቻ ሚሳንድሪ ከምንለው ጄነራላይዝ ከማድረግ እንውጣ። አግዙን። አመሰግናለሁ። ሼር ኮፒ ሊንክ አድርጉት።